አቡሽን አሚሚ ወንድም ጋሽታባ አክስቴ አጎቴ ስሜ ሸቱ ማህደር ይባላል። ወረዳ 1 ቀጠና 17 ብሎክ 6 ላይ ነኝ ያለው። እውነት ለመናገር በፊት የነበረው ነገር በተለይ በፍሳሽ አወጋገድ የደረቅ ቆሻሻ አወጋገድ ላይ ከባድ ችግር ነበረ። አሁን ከተወሰነ ጊዜ በኋላ ግን በጥሩ ሁኔታ የተሻለ ነገር ጽዳት እየሰራን አካባቢውን አደራጅተን ወጣቶችን አካባቢውን ሰው አደራጅተን ንጽህናችንን ጠብቀን በፊት ከነበረው ጋር በጣም በፍጹም ሊገናኝ የሚችል ነገር አይደለም። በጣም ጥሩ ላይ ነው አሁን ያለው። እስከ ጤና ሁሉ ችግር የደረሰባቸው ሰዎች ነበሩ። ያንን ችግር አሁን አስወግደን በጥሩ ሁኔታ ላይ ነው ያለነው። ሁል ጊዜ ቅዳሜ ጠዋት ላይ 12 ሰዓት ተነስተን የአካባቢ ሰው ተሰብስቦ አንድ ላይ ሆነን ጠዋት 12 ሰዓት ጽዳት እናጸዳለን። እሺ ስሜ ገነት ተስፋ ይባላል። ወረዳ 1 ነው ያለሁት ብሎክ 17። ቀደም ሲል ያው ጽዳት በራሳችን እናጸዳለን። ከዛ በተረፈ ግን ንቅናቄ ከተጀመረ ጀምሮ ወይንም ደግሞ የወረዳው ጽዳትና ቁጥጥር ኃላፊዎች እየመጡ ምክር በሚሰጡን ሰዓት እየወጣን እያጸዳን ነው። ቅዳሜ 12 ሰዓት እናጸዳለን። ከበፊቱ በበለጠ በጣም ጥሩ ነው፣ ጽዱ ነው። ስሜ አብርሃም ተሾመ ይባላል። ያለንበት ወረዳ 9 ነው ብሎክ 28 የማህበሩ ስም ንጋጭ ወራ ማህበር ይባላል። በልማት ደረጃ ብዙ የተወሰነ ይቀሩ ነበር። ውስጥ ለውስጥ ያሉ መንገዶች ማህበረሰቡ ሲገባ አቧራ ነበር። ማህበረሰቡን በአቧራ ስንገባ ያው ህብረተሰቡ ከወረዳ ጋር በመተባበር ልማት እንድናለማ እያንዳንዱ ማህበረሰብ 3 ሺህ ብር የግቢ ምታወት ይራዞ እንዲሰራ ማህበረሰቡን ቅስቀሳ በማድረግ ያው ማህበሩ የራሱ ኮሚቴ ያለው በኮሚቴ ደረጃ መዋዕት ተደርጎ ይሄ ስራ ወደ ተሰራ ተገብቶ አቧራውን የማጥፋት ስራ ሰርቷል። ከዚህ በፊት የነበረው ይሄ ግቢ በጣም አስቸጋሪ ፀሐያማ በረሃ ነበረ። ቆሻሻ በጣም ነበረው። ሰው ጥሩ አመለካከት ስላለው ያው የልጆች ጤንነት ሰው እንትን ስለሚያስፈልገው ያው እናጽዳለን። ከቆሻሻ ያዝ የተነሳ ብዙ ልጆች ይታመሙ ነበር። ጉንፋን አለ፣ ይሄ ተስቦ ነገር አለ። ብዙ ልጆች ይታመሙ ነበር። አሁን እግዚአብሔር ይመስገን ይሄን ጽዳት ከጀመርን ጀምሮ ልጆች ጤናማ ናቸው፣ አይታመሙም። ግቢው ጽዱ ነው። ግን አሁን በጣም ንጹህ ነው። ልጆች እንደልባቸው ይጫወታሉ፣ ወጥተው ይገባሉ፣ እናቶቻችን ይወጣሉ እና ሰላም ነው። አሁን ደህና ነው፣ ንጹህ ነው። እኛ ይሄም ጽዱ ግቢ በመፈጠሩ ማህበረሰቡ በጣም ደስ የሚል ነው። በተለያዩ በሽታዎች ጽዱ ሆኖ በመገኘት ጥሩ ነው። ልጆች እንደፈለገ ይጫወታሉ። የወረዳው